እሺ የእኛ ቤት የመኮረኒ አሰራር ነው ማሳየት። የእኛ ቤት እንደዚህ ነው የምንሰራው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ ደህና ነን። ሰላም ከኔ ጋር አልሐምዱሊላህ። እና ዛሬ መኮረኒ ያው ፓስታ ነው ግን ያው መኮረና ነው የሚሉት። ለዛ እሱን ነው የምሰራው ማለት ነው። እና እዚህ ጋር ከኖር ማጂ ነው ያደረኩትና መጁን ነው ያደረኩት። ይህንን ይመስላል እና ቀለል ያለ ነው። ሽንኩርት፣ ቲማቲም፣ ሰው ምናምን ነገር የለም። እንደዚህ አድርገን ነው የምንሰራው ማለት ነው። በነገራችን ላይ ልጆች በጣም ነው የሚወዱት። ሽንኩርት አንፈልግም ይላሉ ልጆች። ስለዚህ ካልፈለጋችሁማ እንግዲህ ይሄ በዚህ ሁኔታ ነው የምሰራላቸው እላችኋለሁ። እና በተረፈ እንዴት ናችሁ? ሰላም ናችሁ? ሁሉ ሰላም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እና እስኪ ለምን አልቀርጽም ብዬ ቀርጬ አላውቅም በዚህ ማለት ነው። እና እንደዛ ነው ያላችኋለሁ። እንደዚህ እንከልሰዋለን አንችልም። እና ይሄውና እየደረሰ ነው ፓስታችን ወይም መኮረና እንዲሳል እና ውድ ቤተሰቦቼ እላችኋለሁ አሁን ደርሷል ማለት ነው። ደርሷል እንደዚህ እንደሆነ ውሃው አልመጠጠም ማለት ነው። እዘጋውና ለአንድ ለአምስት ደቂቃ እተወዋለሁኝ ማለት ነው። ከዛ በኋላ ነው የማቀርብላችሁ። እና ላይክ ሰብስክራይብ እያደረጋችሁ ለምታበረታችሁ አመሰግናለሁ። አላህ ይስጥልኝ። ጀዛኩሙላህ ያለ እና ይሄንን ይመስላል አሁን ካስቀመጥኩት በኋላ እንደዚህ ሲሆን ነው የሚፈልጉት ልጆቹ ማለት ነው። እንደዚህ ሲሆን የሚፈልጉት እና ለዛ ነው ውሃ ከሌለው አንፈልግም ይላሉ። እና ሳህናቸው ላይ ላድርግላቸው እና ታያቸዋለሁ። እና ይህንን ይመስላል እላችኋለሁ። የሚበሉት ደግሞ በዘባድ ነው የሚበሉት ማለት ነው። እና አመሰግናለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ደህና ሁኑልኝ። በያለንበት አላህ ይጠብቀን እላችኋለሁ። ደህና ሁኑ።